እኔ ምለው ለሰባተኛው ሀገራዊ ምርጫ 11 ቀናት ብቻ እንደቀረው ታውቃላችሁ አይደል? ምን ማድረግ እንዳለባችሁ ታውቃላችሁ። መምረጥ ያለባችሁ ለህዝቡ ቃል የገባውን በተግባር የቀየረን ፓርቲ መምረጥ ያለባችሁ በዛ ሁሉ ፈተና ውስጥ ሆኖ ህዳሴን ያጠናቀቀውን ፓርቲ መምረጥ ያለባችሁ በምግብ እጥረት ትምርታቸውን መከታተል አቅቷቸው በየትምርት ቤቱ እየወደቁ የነበሩ ከትምርት ገበታቸው እየቀሩ የነበሩን ህፃናት ትምርት ቤት ውስጥ ዩኒፎርም ሰጥቶ መግቦ ያስተማረ ያለን ፓርቲ መምረጥ ያለባችሁ ጎዳና ላይ ጧሪ ቀባሪ አጥተው የቀሩ እናቶችን አባቶችን ቤት ሰርቶ ያስረከበን ህይወታቸውን ያሻሻለን ፓርቲ መምረጥ ያለባችሁ ደሞዝ መክፈል የማትችልን ሀገር ተረክቦ ባዶ ካዝና ሀገር ተረክቦ ዛሬ ከአፍሪካ ቀዳሚ ኢኮኖሚ ሀገርን መፍጠር የቻለን ፓርቲ መምረጥ ያለባችሁ ለወጣቶች የሥራ እድልን እየፈጠረ ያለ ፓርቲ መምረጥ ያለባችሁ ሀገራችን ኢትዮጵያ የቴክኖሎጂ ተቀባይ የነበረችን ሀገር ዛሬ የቴክኖሎጂ ተወዳዳሪ ሀገር እንድትሆን ያደረገን ፓርቲ መምረጥ ያለባችሁ ለዘመናት ያልተሰራን የተቋማት ሪፎርምን ሰርቶ ኢትዮጵያን በልኳ እየገነባ ያለን ፓርቲ ብልጽግና መምረጥ ያለባችሁ ለልጆቻችሁ የተሻለ ሀገርን የማስረከብ ጉዳይ ስለሆነ ነው። ብልጽግና መምረጥ ያለባችሁ በእነዚህ አጭር ዓመታት ውስጥ ይሄንን ሁሉ ድል በዛ ሁሉ ፈተና ውስጥ ሆኖ ማስመዝገብ ከቻለ ቀጣይ እድሉን አግኝተው ድምጻችሁን ሰጣችሁን የመምራት እድል ካገኘን ዛሬ ህዝቡን እየፈተነ ያለ የኑሮ ውድነት የመኖሪያ ቤት ችግር ሙሉ በሙሉ እንደሚቀርፍ ግን ታውቃላችሁ አይደል? ብልጽግና የቃል ፓርቲ አይደለም። ብልጽግና የተግባር ፓርቲ ነው። እስከዛሬ እሰራለሁ አደርጋለሁ ያለውን ሁሉ በተግባር ፈጽሟል። አሁንም የህዝባችንን እያንዳንዱን ጥያቄ የሚመልስ ፓርቲ መሆኑን ላረጋግጥላችሁ እወዳለሁ። ብልጽግና የእያንዳንዱ ኢትዮጵያዊ ቤት ብልጽግና እስከሚገባ ብልጽግና የእያንዳንዱ ኢትዮጵያዊ ህይወት እስከሚሻሻል የሚቆም ፓርቲ አይደለም። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር የአንድነት የመደመር ምልክት ነው። ግንቦት 24 ምርጫችሁን ብልጽግናን አድርጉ። አመሰግናለሁ።